እግዚአብሔር ጥበብን እንናገራለን። ነገር ግን የዚች ዓለም ጥበብ አይደለም፣ የሚሽሩትንም የዚች ዓለም ገዦች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውንም ተሰውሮ የነበረውንም የእግዚአብሔርንም ጥበብ በምስጢር እንናገራለን። ከዚች ዓለምስ ገዦች አንዱስ እንኳን ይህንን ጥበብ አላወቁም። አውቆስ ቢሆን የክብሩን ጌታ ባልሰቀሉት ነበረ። ነገር ግን ዓይን ያላየችዋን ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጃል ተብሎ እንደተጻፈ እንዲሁም እንናገራለን። የምንናገረው ከእግዚአብሔር ኃይል የተነሳ ነገራችን ይቀየራል። አጠገቢ ላይ ያለውን ሰው ያዝና የእግዚአብሔር ኃይል በለው አንዴ። ደካማውን ብርቱ ያደርጋል በለው። የእግዚአብሔር ኃይል በለው አንዴ። የተቀበረውን ብድግ ያደርጋል በለው አንዴ። እስቲ የእግዚአብሔርን ኃይል የምታምኑ ስንት ሰው አላችሁ? በእግዚአብሔር ተወደሃል፣ በከተማ ግን የተጠላ። በእግዚአብሔር ተወደሃል፣ በሀገር ግን እየተገፋ። በእግዚአብሔር ተመርጠሃል፣ በስራ ግን እየተገፋቸው። እግዚአብሔር እንደዚህ ብሎኛል፣ ባለፈው ዓርብ የተቀበረው ነገ ማለዳ ለትንሣኤ ይዘጋጃል። ዓይን ያላየ ልብ ያላሰበ በጎረቤት ያልተሰማ አንድ እንግዳ ነገር ላንተ ተዘጋጀ። ርስብ ትቀበላለህ። እዛ ጋር ላንተ ይሁንልህ። ወረኞች ያልሰሙትን ነገር ነገ ጎረቤት ዛሬ ቡና ላይ ያልሰሙትን ነገር ነገ እጅ ዘርጋ ከነጋ ዝግ የሚመስላችሁ ጉዳይ ነገ ማለዳ በአደባባይ ተፈታ። ራሳ ካታላ ካንታነቴታ አንዳንዱ ሰው ከተፈጥሮ ሕግ በላይ ሲጨምር አይቻላ። ልጅ ትመስላላችሁ ግን ለመንግስታት ክብር ትፈልጋለህ። ያልተማሩ ትመስላላችሁ ለመሪነት ትፈልጋለህ። ባዶ ትበላላችሁ እግዚአብሔር ለክብር ይለያችኋል።